ሰላም እንዴት ናችሁ? ዛሬ መጋቢት 12 ቅዳሜ የተሰሙ አዳዲስ መረጃዎችን ይዤ መጥቻለሁ። ቪዲዮን ሼር፣ ፖስት ማድረግ እንዳይረሳ። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ከጨዋታው መልስ የመጀመሪያው ፍጥም ቅጣት ምት ሆኖ ከተሰጠ ሁለተኛው ፍጥም ቅጣት ምት መሰጠት ነበረበት፣ ግን አልተሰጠም። እኔ በዳኛው ላይ ከፍተኛ ቅሬታ አለኝ። የዳኛው ስራ ምን እንደሆነ ማወቅ አልቻልኩም ሲል አስገራሚ አስተያየቱን ሰጥቷል። በትላንትናው ዕለት የማንቸስተር ዩናይትድ ተጫዋቾች ያገኙት ሬቲንግ ይህን ይመስላል። ሃሪ ማጓየርና ሊል ዩሮ ዝቅተኛውን ሬቲንግ አግኝቷል። በተለይ የባርንማውዝ ተጫዋቾች ጎል ከገባባቸው በኋላ በመልሶ ማጥቃት ሲመጡ የሃሪ ማጓየርና የሊል ዩሮ የመከላከል አቅማቸው በጣም ዝቅተኛ ሆኖ በትላንትናው ጨዋታ ታይቷል። በተለይ የሊል ዩሮ በጣም ዝቅተኛ ነበረ። ሃሪ ማጓየር ትንሽም ከሊል ዩሮ የተሻለ አቋምን እያሳየ ቢገኝም በመጨረሻው ሰዓት የሰራው ስህተት በጣም አስገራሚና ከፕሮፌሽናል ተጫዋች የማይጠበቅ ሆኖ ተመዝግቧል። የቼልሲው አሰልጣኝ ስለ ኢንዞ ፈርናንዴዝ ከኢንዞ ፈርናንዴዝ ጋር ብዙ እንቀራረባለን። ኢንዞ ፈርናንዴዝ በቼልሲ ቤት ተአምራትን መስራት ይፈልጋል። ብዙ ዋንጫዎችን ማሸነፍ ይፈልጋል። ኢንዞ ፈርናንዴዝ በቼልሲ ቤት ይቆያል። ይሄ ከኔ የሰማችሁት ማረጋገጫ ነው ሲል አስገራሚ አስተያየቱን ሰጥቷል። ብራዚላዊው ኮከብ ኦርላንዲኖ ጌቾ ዛሬ 45ኛ ዓመት ልደቱን እያከበረ የሚገኘው ኦርላንዲኖ ጌቾ ዓለም ዋንጫውን እኔ አላይም፣ ምክንያቱም ኔይማር ጁኒየር የሌለበት ዓለም ዋንጫ ለእኔ ዓለም ዋንጫ አይደለም ሲል አስገራሚ አስተያየቱን ሰጥቷል። የአርሰናሉ አሰልጣኝ ሚካኤል አርቴታ የፍጻሜው ጨዋታ ለኛ በጣም አስፈላጊ ነው፣ ይህን ዋንጫ አሸንፈን ለሌሎች ዋንጫ መነሳሳትን እናገኛለን ሲል አስገራሚ አስተያየቱን ሰጥቷል። ማንቸስተር ዩናይትዶች ብሩኖ ጉማሬሽን ለማስፈረም ከፍተኛ ፍላጎት እንዳላቸውና በጊዜው ንግግር መጀመራቸው ታውቋል። የካርሎስ ካዘሜሮ ምክርም እየሰሙ መሆናቸውን የእንግሊዝ ሚዲያዎች እየጠቆሙ ይገኛሉ። ታዳጊው የማንቸስተር ዩናይትድ ኮከብ ጄጄ ጋብርኤል ከእንግሊዝ ከ17 ዓመት በታች ብሔራዊ ቡድን ጥሪ ተደርጎለታል። እንደዚህ አይነት አዳዲስ መረጃዎችን ለማግኘት ፔጁን ሰብስክራይብ ማድረግ እንዳይረሳ።